ስማንተ የሰርጋችን ዕለት ሚዜ የነበረችው ልጅ ታስታውሳታል? ያቺ ቀሽትየዋ ልጅ። ለማንኛውም ግን ነገ ልደቷን ምን ልስጣት? በእናትህ እስኪ እኔ ስልክ ቁጥር ስጫት። ይኸውልህ ነገ ከጓደኞች ጋር የሆነ ፕሮግራም አለኝና 20 ሺህ ብር ፈልጋለሁ። ውይ ቀደም ብለሽ አትጠይቂኝም ነበር? አሁን እኮ እጄ ላይ ምንም ብር የለም። እሺ ወይ ከራሴ ልጠቀምና ትሰጠኛለህ? ኡፍ አንዳንዴ ደግሞ አንተ በጣም የምታናድደው። አንተን ከማግባት ሰይጣን ማግባት ይሻላል። በሃይማኖት ይፈቅዳል እንዴ? ከዘመድ ጋር መጋባት? እኔ የምልህ ግን አይበለውና እኔ አሁን ብሞት ከማን ጋር ነው የምንኖረው? አረ ወንድሜ እኮ ትልቅ ቤት አለው፣ ከሱ ጋር ነው የምኖረው። ግን አንቺ እኔ በሞት ከማን ጋር ትኖሪያለሽ? አረ እኔም ከአንተ ወንድም ጋር ነው የምኖረው። በቃ ከዚህ በኋላ ኳስሜት ምናምን ታቆማለህ? እሺ። ከጓደኞች ጋር ማምሸት ታቆማለህ? አረ ሌላ የምታቆመው ነገር ካለ ንገረኝ። አንቺ ማግባት አላቆምም እንዴ? ሱዬ እኔ እናንተን ግን መጀመሪያ ማን ያስታወቀ? ምን አውቃለሁ፣ ጠላቴ ብዙ ነው። አንተ የሰርጉ ቪዲዮ ግን በአንድ ቀን 2 ሚሊዮን ቪው 100 ሺህ ላይክ እኮ አገኘ። በጣም የገረመኝ። ድሮም ሰው መከራ ውስጥ ሲገባ ነው ሰው ደስ የሚለው። አባት ምን ነው በእግርክ ግባ ልሸኝ? አይ አመሰግናለሁ። እየተበጣጠስክ ባልሆነ። አረ እንደምታስቢው አይደለም። ለነገሩ የዘንድሮ ወንዶች የራሳቸው አይነት ችጋራም ካልሆነች አትመቻችሁም ወይ? ሂድ እዛ ታክሲ ሰልፍ ላይ ታገኛታለህ። ይልቅ ካልሽማ አንቺ ጋር ተሽጦ መኪና የገዛ ወርቅ እሷ ጋርም አለ። ክብሯን ጠብቃ አላስደፍር ብላ እንጂ እና አንቺ ቆንጆ መኪና ውስጥ ከተደበቀች ቆንጆ ሴት ይልቅ የታክሲ ሰልፍ ላይ የቆመች ሴት ትማርከኛለች። አቤት አቤት! ሰርቼ ገዝቼም ሊሆን ይችላል እኮ። ሊሆን ይችላል፣ ላይሆንም ግን ይችላል። ትናንት ላይ ያገባ ሽማግሌ ላከው ሰውዬ እድሜያቸው በጣም ትልቅ ነው እንዴ? አረ ብዙም ትልቅ አይደለም እኮ ይሄ ነው። እንደዛ ከሆነማ በጣም አርጅቷላ። እየደወልኩ ነው። አሉ ሄሎ። በቃ አንቺ እኔን ስተሽ ያ የ90 ዓመት ሽማግሌ ለገንዘብ ብለሽ አገባሽዋ እና እድሜ ልክ ካንተ ጋር ልከክልህ እንዴ? እሺ ለመጨረሻ ጊዜ ዘፈልጋብሽ፣ ለመጨረሻ ጊዜ። ሌላ ምን አለ ታዲያ? እስኪ ልስማው። ክፈተው። ለመሰለኝ ሰሞኑን ብዙ ሰው እየጠረጠረን ነው። ለምን እኔና አንቺ ማር የሆነ ነገር አይኖርም? አረ እኔም ደስ ይለኛል። ምን አይነት ነገር? ግድግዳ ነገር ቢኖር ምልሽ አይበለውና በሞት ሌላ ሰው ታገቢያለሽ? አረ እኔ አላገባም፣ ከእህቴ ጋር ነው የምሆነው። አንተ ግን ታገባለህ? አረ አላገባም፣ እኔም ከእህትሽ ጋር ነው የምሆነው። እኔ የምልህ ግን አይበለውና እኔ አሁን በሞት ከማን ጋር ነው የምንኖረው? አረ ወንድሜ እኮ ትልቅ ቤት አለው፣ ከሱ ጋር ነው የምኖረው። ግን አንቺ እኔ በሞት ከማን ጋር ትኖሪያለሽ? አረ እኔም ከአንተ ወንድም ጋር ነው የምኖረው። አንተ ምንድን ነው ደግሞ? ጭራሽ ስንት ነገር በቻልኩኝ ሰራተኛዋን ታስረግዛታለህ እንዴ? ታውቂያለሽ፣ ሰራተኛዋን ብዙ ብር ነው የምንከፍላት። እና ታዲያ ምን ያገናኘዋል? እኔ እኮ ሰራተኛ ያስገባሁት አንቺን እንድታግዝሽ ነው። ስለዛ 9 ወር አንቺ ከምትሸከሚ እሷ ትሸከምልሽ ብዬ ነው። ክፋት አስቤው እኮ አይደለም። ነው እንዴ? ስማ፣ ባለፈው እኮ የተጋባችው ጓደኛዬ ተፋታች። ገና 2 ወር ሳይሞላቸው? አዎ እባክህ። ምን ነው አለች? ሰነፍ ነው ምናምን አለች። አቤት ሴቱ ግን ብሶበታል። እስኪ ስልኳን ስጪኝ። አንተ ያ ጓደኛ ከዛች አስቀያሚ ልጅ ጋር ፍቅር ጀመረ እና እንዴ? ጓደኛ አይደል እንዴ? ለምን አታስቆመው? ከአንቺ ጋር ሲጀምር እሱ መቼ አስቆመኝ? አያቸው አይደል አዲሶቹ ጎረቤቶች ፍቅራቸው እንዴት እንደሚያስቀና። ቀላል ያስቀናል። በወጣ በገባ ቁጥር እኮ ነው የሚስማት። አንተም ብሎ ባል። አንተ ግን መቼ ነው እንደሱ በወጣ በገባ ቁጥር ምስመኝ? አንዴ ልግባባት እንጂ በደንብ ነው ምስማት።